የሚያረጋት እና ምን አገባን ሰራተኛ ቅጠር እንዴት ምን አገባኝ ማለት አንቺ ምን አባሽ ነው ኢነርጂ ጉልበት ስፈልግ ጉልበቴ ነው እሺ አንድ ነገር ልንገርሽ መተንፈስ ስፈልግ ኦክሲጅን ነው አየሬ ነው ሰሙዬ እኔ እኮ አብራችሁ እንድመጡ ነበር የፈለኩት ግን ቤት የሚጠብቅ የለም ምናምን ነገር ስትለኝ እኮ ነው ማን ዝም ያልኩሽ እንዴ እዛ ሳሎኑ ቤቱ በጠቅላላ እንዳለ ባዶ ክላስ አይደል እንዴ ያለው ኪያ ስለመጣች ነው የሚጠብሽ አንቺ ሽታስማማትም ለዛ ሚስታለች ወደፊት ደግሞ ትኖራለች በቃ ከነሱ ጋር ተጠቅልላ መኖር ትችላለህ ምን ትላለህ አንተ ወጣበል ልጠፈጥፋት ነው ልጠፈጥፍሻለሁ እንዴ ጤናላቱም እንዴ ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ ምቾቱ ነው ሰሞኑን ያጠፋኝ ተመችቶኛል በጣም እኔ ቅቤ አልወድም ነበር ማሚ ቀብታኝ እድርበት ብላኝ እኔ እንደው ከ30 ደቂቃ በላይም አላቆይም ለመናገር ከሆነ ፀጉር ቤት ሄዳለሁ ቀባዋለሁ እዛው ሲስቲም መገባለሁ ታጣዋለሁ እደሪበት ብላኝ ማሚ አድሬበት ግን ማሚ በጣም ደስ የሚል ነበር በጣም በስማ አማርኳ አማርኩኝ እኮ በአንድ ቀን እኮ ውዝት ነው ያልኩት ግን ማሚ አኗር ምን እንዳደረገኝ ማሚ ሂጅ ከዚህ ከኔ ጋር ተኝም ነው ያለኝ እምቢ አለኝ ማሚዬ እምቢ አለኝ ጭራሽ ምን ሂስተኝ ይዛ ሂጂ ማሚ ከተኛ ይቀባች ጋር እኔ ጋር ተኝም ብሎኝ አላስታወስኩም እንዴ በተኛበት አናቱን መቀባታ ማሚ እንቀባዋለን በቃ አንቺን ተመለና ማሚዬ በእናትሽ ግን አትጂብኝ አሁን እኮ ነገ ትሄጃለሽ ኪዩ ቤትስ እናቴ ደግሞ ተመጫሽ በተራሽ እመጣለሁ አልተመቸሽም ግን እዚህ ፀሐይን አልወደድሻትም ደስ ትላለች እንደ እህቴ በቃ በጣም ቆንጆ ነው እኔ ትንሽ ራስሽን ግን ነው ደህና ነኝ በጣም በስማ ራስን ያለው ጭንቅላቴ አሁን ድሮ ቅባት ስቀባ ምንም ይለም ነው አሁን ግን ቅቤው ራሱ እሺ ማሚ እኔ ገዛርሻለሁ ማለት ወይ ያረቀባለሁ ማለት እኔ አሁን አንቺ ስትሄጂ ነው ጉዴ መሆነው ይነስራል እኮ ማሚ እንደው እንደዛ እኮ ነው ድርቀት ማን በሚነስረው እኔ በእንዶሽ ስለማይለኝ ብዬ ነው እንጂ ቢቀባደስ አንድ ቀን እንደምንም የፍጥኝ ይዘ ነው በተኛበት ባላሰብበት ብታዘጋጃለህ ስራ ነው ፋሚሊ የትሄደ ምናምን ነገር ብላችሁ እንዳታስቡ እኔና ማሚ ከቤት አንወጣም ፀሐይ ነካንም ጨስ ያለን የቤት መቤቶች ነን ከቤት አንወጣም እንበላለን እንተኛለን መተኛት ነው ቡናዬን ወደድሽው ማሚ ወላሂ አንቺ ነክተሽ የማይጣፈጥ ምንም እሰይ እንኳን ወደድሽው እናቴ እሰይ ፋሚሊ ሁሉ ነገር የተወደዱ ምንም ማድረግ አይቻልም እኔም ፋፍቻለሁ እንደምታዩኝ ነኝ እበላለሁ ጠጣለሁ ተኛለሁ ማሚ እዚህ ጋር ታሻሸኛለች የሰሞኑ ውሎ ይሄ ነው እላችኋለሁኝና ፀሐይ በር ክፈች አኑ ነው መሰለኝ ማምጫው አደረሰ እንዴ ዛሬ ወደዚህ አይ ደግሞ ንድድ ይላል እናቴ ወሰደችብኝ ብሎ እንደው ማሚ በደንብ ነው የሚያስቀናው በደንብ ነው የሚያስቀናው ምን ዘበ ማሚ እየተጓደጃለሽ እኮ ትንሽ የሆነሽ ነገር ይለዋል ለምን ነገሩ ወደ ልጅነቱ ይመለስ በቃ መልሶ ይብይሻል መልሰው እሷ ተነሳት መልሰው እኔ ደግሞ ልክ የወለድ ሜረጅ ነው እያልኳት አሁን እያልኳት አባ አንቺ ምን አባሽ ተነሽ አልነሳ ያው እንዴ ማታ እንደዛ ቅቤ ተለቅልቃችሁ ይኸው እዛና እዛ ተናደረ በተኛ ተባታችን አይቀር አንቺ ትንሽ አታስቢም ምን ላስብ ምን ታስፈልገኛል ቪታሚን አሁን ለሷ ይብሳል ይኸውልሽ እኔ አንድ ነገር ልንገርሽ ሲሪየስሊ ኢነርጂ ጉልበት ስፈልግ ጉልበቴ ነው እሺ አንድ ነገር ልንገርሽ መተንፈስ ስፈልግ ኦክሲጅን ነው አየሬ ነው ለኔ ደግሞ ሁሉ ነገሬ ነው ስለዚህ ነው ለምን ተነሳሽ ተይፈረስ እንዴ እማ የእናት እጅ ፈልጉ ግን መነሳት አልነበረሽም ብሽም ማሚ ማል ገባ
ፈጥናሱ ደግሞ ገና እኮ ብድግ አለ እና መቼ ተነሳሽ እያለች ነው ደግሞ በየሻለ ሲመጣ ገና ሲመጣ የሚናደድ ማም ያይሹል ግን ሽበት እየወጣ ነው ልጅሽ ጭርጭር ስለሚል በቃ ጭርጭር ሳፋ ጭርጭር ስለምትል ነው ጃው ገና ምን ታይዞ በሞዳቸው ሰዎች ነው ድምርስ ይታለፍልኝ አያስብም ይናደድ የራስም ደግሞ ተለያት ማባ እሺ እስተያ ካጣች እንደታው ነበር ይሄው ተደረና እኪ በላይ ምንም የለም ነው አስኮናኝ ነው ሊማክ ይቁን መቀበል ዘረጋገመች ነው ባልዘረግፈው ይገርመኝ ነበር ፍቅር እንዴት ናት የሆነ የሚገርም እንትን ምግብ እንትን ብለው አድቫይስ አድርገውኛል የሆነ ዶክተር ዛሬ ባጋጠመኝ እንጂ ማለት ነው እሱ መስሎት ጀመረ ይኸውልሽ አሁንም አይሻት አይደል እንደዚህ የምትለው በጣም አጥብቆ የሚይዝ ጥልፍ አድርገውሽም አትቀመጪ ደግሞ በጣም አጥብቆ የሚይዝ ከንተም ቢፈርግ ከሌለ እኮ እኛ ደግሞ አትስቻሻል ደግሞ የፋኖር ይገዛው ነው ይወልፍ ምን ማናር ገዝቶ ማናር የሚገዛችን ቀሚስ ሸሽቶ ማንጊ ፌንሽን ቀሚስ አጭር አለች ይሄው አጭር አለችኝ አይሻ ከዛ ይሄው አጠርና እና አጥራል አጭር ነው ግን እዚህ ወዷ ሰፋ ያለ ነው የሚያስፈልገው ምን አለች መሰለሽ እንደዚህ ዛመጣላት ይሄ የፋራ ነው ያመጣልኝ ሰፊ ነው በዛ ላይ ደግሞ ረጀመ እግሬን ሲጣልፎኝ ወድቃለሁ ምናምን ብላ የሌለ ከዛ ይሄው ተከሽ ማለት ይሄ ሽንሽን እንዲ ዞሜዱ አርግቶች ሚለሽ ማለት እሱ እንደዚህ ይኸውልሽ ሰፊ ማለት አንዳንዴ ተንኮል ለምሰራው ነው ይችላል ድሮ እኮ የሚገዛልኝ የፋሽን ልብስ ድሮ የሚገዛ አሁን ይልሽ ማሚ የርጉዞች እኮ ቆንጆ ታይቱና ምናምን እሱ ወፍ ማሚ ይኸውልሽ እማ አንድ ነገር እንድታቂ የምፈልገው ነገር አንዱ ማለት ነው አማከርኳቸው ሰዎችን በጠቅላላ እትያስካሉ ጎረቤትሽ እሳቸውና ነገር እናትህን አታምናትም እንዴ ብላም ነገር እናታለችን ለርጉዝ የሚለበስ እሷ ያለችው በቂ ነው ማለት እኮ ምን አይነት ነው እርሶስ ምን አይነት ይመክሩኛል ማዘነቡን እንትን እያሉ እሳቸው እኮ የራሳቸውን ነው የሚለው አይደለም በዘጠነው ጊዜ የነበረውን እየነገሩት እኮ ነው ማሚ ግን አሁን በድሮ ጊዜም ሆኖ አሁንም ቢሆን ግን ለነፍሰ ጡር ግዴታ ነው ይሄው አሁን ራስ ተቀመጠ ይሻታ እንዲህ የምትለው አሁንም ጠብቅ ያለ ነገሮች ነው ከስራም እያደረገች ያለች ብዙ ዳሸኛል ብዙ አለ ወላሂ እኔ ዳቡ ምንድን ነው እሱ ይኸው ደግሞ እንደዛን ህፃን ሆኗል በነገራችን ላይ እማ የጨረሻ ጩጬማ ይኸውልሽ የመጀመሪያ የተገናኘለት ቪዲዮን አሳይቼሻለሁ የሆነ ቀን አይደል ልብ ስላላችሁ ምናምን ብታይ ምን እንደምታክል የሆነች ነብሳት ነገር ይሚዲ አሳልጌ እኮ ነው ያገባሁት የምርማ ውጭ ቤት የመጀመሪያ የመጣች ቀን ከእናቷ ጋር ብታያት እቺን የምታክልዬ ማይ በስንት አመቴ እንደዚህ ታውቂያለሽ ግን 12 አመቴ በጥንጥቂ የመጀመሪያ ጊዜ የተገናኘን ቀን ነው የምትልሽ ያኔ በቃ እንደዚህ ሰዓት በጣም ጩጬ ነገር ናት ግን ያው አለ ሰው እንዴት ህፃን ልጅ ይወዳል አራውንማ ፉንጋ ነው ማዘርየው ተመለስ እኔ መልሻት ምናምን ነገር ብዬ እናትየውን እየተደራደርኩ ነው ግን አኗል ድብለት አንተ ነው እሱ ነው የሚጠብቃት ማለት እኔ አልጠብቃት እኔ ወጥቼ ነው የምሰራው ሲጀምር ላይ አይነሽ እንደዚህ አታገኛትም ማለት ነው አሁን እንደዚህ ማዘር እንደተቆጣጣርሽ ማለት ነው ያኔ ፍቅርን ይቆጣጣራታለሁ ፍቅር ዝምታማ ገና እኮ ካሁንም እንደምትጠቀምሽ ማለት ወለድሽ በኋላ እስከ 2 አመት ስራ ለቃለሁ በምን ታኖረ ነው ስራ ለቃ ልጅ ታስተካክለሽ ኖር ነው ብዙ ነገሮችን አሁን ይኸውልሽ ነገሮች ሰላም ናቸው እኔ እየሰራው ነው ነገሮች እየተስተካከሉ ነው ቦታቸውን እየያዙ ነው ከድሮ ሰዎች አሁን እኮ ምለው ማሚ እስከ ቢያንስ ከ7 ወር ልስራ አሁን 7 ወር ትላለች ቺቲዮ በትክክል ምግብ ማትበላ እዛ አዙሯት ማለት ነው የሆነ ቦታ ይዛት ከሄድኩ የለም እንደዚህ አዙሯት አሁን ደከመኝ እዚህ ጋር ልቀመጥ ምናምን ትላለች ደግሞ ምን እንደሚያምራት ብታቂ ብቻ ምን አበራንዳታ ነው የሚያምራት ማሚ ያልኩ አምረኝ በቀደም ምን አማረኝ እንዳለች ታውቂያለሽ እኔ መበላው ብትልቁ አሪፍ ነው እኮ እናንተ ስትቃጠሉ እኔ ነበርኩ ቶፋ ሶፊ ነበሩ ሁሉም ነበሩ ማለት ነው ከዛ ምን አለች መሰለሽ እንትን ኑድልስ የለም በጣም ያቃጥላል እሱን እናንተ እኔ ስበላ እኮ አይደለም ያለችው እናንተ ስትበሉ ማየታ እንባ አድርጋ አሰቃይተን በሰው ጨጓራ የሰው ጨጓራ አሁን የሚያምርሽ ካሁን በኋላ የሚበላ ነገር የሚጠጣ ነገር ራስሽ እኮ ባለፈው እኮ ምን ጨጓራ ማለት ይበላው ጨጓራ የት እንደበላች ብነግርሽ ጨጓራ የትም ትብላ በጣቂ ታብጃታለሽ
ልቀጥኝ ነው ግን እኔ አልናገርም። አይቆጠርባትም እንዳንጂ አይደለም ግን አንድ ቀን የሆነ ነገር ካረግሽ እንደማስተማር ያዝባታል። ኧረ እነግራታለሁ። እማ ይኸውልሽ ነግሬሻለሁ። እኔ ምንድን ነው የምነግራት? ይኸውልሽ ያማራትን ነገር ማለት ነው ከአሁን በኋላ ማስተካከል መቻል አለበት። የሚያምራት የሚያዞር ነገር የሚያሽከረክር ይስተካከል። ስለፈልገው እኮ አይደለም የሚያምራት ስለማታውቂ ነው እንደዚህ የሚባል ነገር የለም። እና ከአሁን በኋላ ነግሬሻለሁ። ስለኔ ነገር እሱን ከማሚ ጋር አመጣሁልሽ ምግብማ የምሬን ፍራፍሬ ያላመጣሁልሽም ተመልሼ መጥቼ እወጣለሁ። እኔ እነዚህ ግን የዘይቶች ለማሚ ጁስ ችግር የለም። የጠጣው ጁስ ቅስቅስ ያለ ጁስ ቀደም ስመጣ የጠጣው ቆንጆ ጁስ ያውን እንትኖች አምጥቻለሁ። እማ ደግሞ ዛሬ ወተን እንበላለን። እሺ የሆነች ነገር እንደዛ ስላሰብኩ ቆንጆ ሩዝ በሃኒድ አዲስ የተከፈተ ቤት ምናምን ነገር የድሮ ዳጄ ነው። አዲስ ቤት ከፍቷል መርቁልኝም እያለ ነው። እዛ ሄደን አንተሽ እንላለን። እሺ ደግሞ ማዘራሱ ሩዝ በሃኒድ ዞም ተወደደ አላማረባትም ማሚ ትላንትና ቅቤ ቀብታኝ እኔም ቅቤ ስማማኝ እኮ ያኩን ወልሽኮ ማሚዬ እንግዲህ ከዛሬ ጀምሮ ማለት ነው ፊልድ ውጣ ስራ ቅቤ ልንቀባ ነው ብላችሁ ቀድማችሁ ደውላችሁ ትነግሩኛላችሁ። እንቀባለን በተኛ እዚህ በኋላ ፊቱን ስክራፕ ቀብተን ቅቤም ተቀብቶ እዚህ ጋር ሻሻስሮ ከጎናችን በቃ መኝታ ክፍሌን ቆልፌ ለምተኛው እዚህ ነው የምትጠይቀው። ላምናችሁ ስለማትችል እማ ትናንት ስታመጪ ይዘሽ የመጣሽው ነገር አለ። በር ክፈቺ ሰው መጣል መሰለኝ ማን መጣ ቤቶዬ ይሆናል ዘይራታል እያለ ነበር። እንዴት እንደናፈቀችኝ እያለ ነው። እኔ ራሴ እንዴት እንደናፈቁ ቤቱ እኮ እስኪታደስ እኮ እናስቸግርሽ ብለው ነው እንጂ እያሰበች ነበር። ችግር የለውም ነበር እኮ እየመጡ እየዘየሩን ቢሄዱ ችግር የለም። በዛች ቤት ራሱ ቡናችንን ጥጥት አድርገን እንሄድ ነበር። አንቺማ እንደዛ ነው የምታስቢው። ያቺ ሰርቪሷን ናፈቀች ይላል። ሰርቪሷማ እኮ የኔ ናት። በቃ ከዚህ በኋላ ከማሚ ጋር ዱአ ማድረግ ባቢስ ነው ምን እዛ ያቺን ቤት በነገራችን ላይ አሁን ሁለታችሁ እየተሻማችሁኝ ስለሆነ ጊዜያችሁን ማሚን ለማስታወስ ያቺን ቤት በቃ እዛ ቤት ውስጥ ነው የሚሆነውና ከአሁን በኋላ እዛ ጋር አንቺን የማስታውስበት እዛ ጋር እማን የማስታውስበት ቦታ ነው። እዚህ ጋር ደግሞ እኔ የማስታውስ የመጀመሪያ የገባን ቀን የተቀመጥነው አቀማመጥ የለ የማስታውስ የዛ ቀን እኮ ማሚ አንቺ ቤት አልነበርሽማ። ልብሱን አለቀ ምናምን በቲሸርት ነው እንደ ሞቆይ ስለነበር እኔ ብቻዬን ሞቆይ ስለነበር ማሚ ብትኖር ማን ይመጣ ከበጅላችሁ እስኪ ማን ነው ሰሙ እንዴት ነሽ? ማለት እንደናፈቅሽኝ ወላሂ እኔ ማለት ናፍቀሽኝ ማለት መጣሽ ማመጣለሁ እኮ ነው። ኧረ ለምን ትምጣት ያትማ እንዴ ብቻሽን ነው ቤቱ እስካሁን ተቀየመሽኛ ነክጆይ እና እንዴት አባሽ ነው ሰላምቲ አናር በቃ እንዴ ከበርስ መጣ ነው አለ ሰላም አለች ሰሙ ይቁጭ በላይ ነው እናቴ ሰላም ለበል ሳይ በእናትሽ ነገር አምጪላት ነይ ቁጭ በይ እናቴ ጠጋቤኝ ነው እሺ ማለት ሰላም አልኩ አይደል እንደዚህ ነው ሌላ ጊዜ ሰላም የምትይ አኑ ተው በቃ ሆነ በቃ ይቅርታ አልኳት እኮ አይደል እንዴ በቀደም ደግሞ ሲጀምር አንቺ ነበር ይቅርታ የምጠይቀ ነበረብሽ ግን እንደገብ እሺ ተዋውን ከመግባቷ ሰሙዬ እሺ ነበረብሽ ሰውዬ ዝምብላ ቤቱ ጭራ አለብሽ ለምን አብረሻት አልመጣሽም ከማሚ ጋር ግን ቆይ ምን አድርጌሽ ነው ምን አርሽ ምን እስካሁን ምን እንደተቀየምሽኝ ነው ያለሽው ኧረ አይደለም ምን አለሽ ቆይ ከቤት ውጪ ብዬሻለሁ ሂዱልኝ ብያችኋለሁ እንደዛ እኮ አይደለም መቻሉ እነሱ እንደሱ ሳይንስ ጭራሽ ምን ይዛታል መጣችሁ እኛ ጋር እኮ ተቆይ ብላ ነው እኮ ሰሙዬ ከሙሉዛ ቤት ውስጥ ብቻ ቆይ ያልናፈቀሽ አንቺስ መምጣትሽ ነበር እኮ አይደል እንዴ መምጣትሽ ነበር እኮ አይደል እንዴ ምንድነው ነው ታዲያ ችግሩ እናንተ እዚህ ተሰብስባችሁ ነው እዛ ቤት ውስጥ ብቻ እንቀመጣለን እሺ ታዲያ ለምን አትመጪ አንቺ አትመጪልሽ ማን አለ ራሴ እኮ ነው ሰሙዬ እኔ እኮ አብራችሁ እንድትመጡ ነበር የፈለኩት ግን ቤት የሚጠብቅ የለም ምናምን ነገር ስትለኝ እኮ ነው ማንዝም ያልኩሽ ባንቺ ነገር እንዴት ነው የምታጣሚው? የምን ቤት ጠባቂነት ነው? ቤትሽ ነው ምናምን ነገር ብለን ነው። እዚህም ደግሞ መምጣት ከፈለግሽ ይኸው ማልቻ አይደል እንዴ? ስለኔ ችግር የለውም ምናምን ነገር ስለማን እንኳን እንትን ብለሽ አትመጭም እንዴ? ደግሞ ሰው የወንድምሽ ቤት ነው ያልተጠራሁበት እመጣለሁ ማለት ምን ማለት ነው? አንቺ ባዳንን እንዴ ነው አይደለም ነገር በእያንዳንዱ ነገር እንድታወሳስበው ምንድን ነው? እኔ አልተቀየምኩሽም ሰሙ ይቀራላልሽኝማ ኧረ አልተቀየምኩሽም ወላሂ አልተቀየምኩሽም ይኸውልሽ የባለ ትዳር ቤት ነው ትተኑ 15 ቀን ወር ምናምን ነገር ዝም ብለን መቆየት አንችልም ለዛ ብለን እዚህ መጣን ከዛ እሜ ደግሞ በራስሽ ፊት ቤቱን እዘይራለሁ እያለች ነበር አይደል
እዛው ቆያለሁ አላልሽም እኮ ትቆይ ነበር። ቆያለሁ ብያለሁ እኮ ግን ደግሞ ቤቴ ምን አፈቀኝ። ፀሐይም ብቻዋን ናት አይደለም። ሰሙ ነገር አትንተናት ላይ ከያው ሰሙ ነገር አታምጫው። እሺ ቤታቸው ነው መጡ። እኔ ደግሞ ልዘይራቸው እስቲ ቤታቸውን አቀማመጥ ቤቱን እኮ አላያችሁ። ያው ቤታችንን እንድታዩልን እኮ እኮ። እሺ አሁንም ሂጂና ምናምን ነገር ቀለል ይበልሽ። አውሮስ አስደሽ ቀዝቀዝ ብለሽ ምናምን ስሙ የምሳት ባልሽ አብረን ደግሞ እኮ ምን በላ ነበር። አሁን የመጣሁት አንቺን አፍቀሽኝ ነው። ስለዚህ አንቺን አስከፍሽኝ ነው የመጣሁት። የወንድምሽ ቤት አይደል እንዴ? ስትመጪ አንቺን አፍቀሽኝ ብለሽ ለምንድን ነው የምትለያዩ? እኮ በቃ ምን አፍቀሽኝ የመጣሁት እናንተ ጋር መምጣት ካለብኝ መምጣት ባለብኝ ሰዓት እመጣለሁ። መጥተሽ እኮ አታውቂም እኮ ተጋሪያ በቃ አንድ ቀን ወንድሜ ብለሽ ቤት እዚህ መጥተሽ ታውቂያለሽ? በቃ ወደፊት እመጣለሁ። እማይተነሽ የት ነው የምትሄደው? አትሄድም። እሷ ምን ማለት ነው? አትሄድም ማለት ሰሙ አርፈሽ ቁጭ በይ። አልቀመጥም። አትሄድም። ለምን ነው የምትሄደው? ቤት እዚህ ምን ትሰራለች እንዴ? ምንድን ነው ሰሚራ? ምን ማለት ነው? አትሄድም። እሷ ሄዳለች። ከፈለግሽ አንቺ ሂጂ። አንተ ባለ ትዳር ነህ፣ ሚስት አለች። ወደፊት ደግሞ ትኖራለች። በቃ ከነሱ ጋር ተጠቅልላ መኖር ትችላለህ። ሳሙ ቆይ ተረጋጊ። እሺ ከዚህ በኋላ 15 ቀን ወር ትቆያለች። ሰሚራ አንቺም ደግሞ ከፈለግሽ ይኸውልሽ ክላሶቹ ብዙ ናቸው። እዛ ትሆኛለሽ። አልፈልግም። እዛው ነው የምንኖረው። ካልፈለግሽ እንጂ አላዳ ሰሙኝ ጂፕሰሙ እኮ ነው አለርጂ የሆነባት። ጂፕሰሙ ተጠራርጎ ግቢው ስለደረስ እኛ ጋር ሆነና ከዛ በኋላ ለክሰም ትመጣለች። ቤቱን በዛው ሰሙ ምንድነው ነው ችግር የምትፈጥሪው በእያንዳንዱ ነገር ላይ? በቃ ቤቱ ታድሶ አይተሻል አይደል እንዴ? ጂፕሰሙ አዋራ ቀለሙ ራሱ ሸቷት። ብቻዬን አልቀመጥም። ማክስ እያደረገች ነበር ሙሉ ሳምንቱን። ሰማሽ? ሚስቴ የራሷ የሆነ ቦታ አላት፣ እናቴ የራሷ የሆነ ቦታ አላት። ሚስቴ እናቴ ገብሽ ምናምን ነገር እንድትከፋፈያቸው አልፈልግም። አንቺ አይፈልግሽ እኮ መጀመሪያም ጠርቼሽ አይደለም የመጣሽው እንዴ? እንደምትወጣብጪ ስለማውቃል አላ ነኝ ሰው የሆነች ልጅ አረባካችሁ አንቺ አረባካችሁ ናፍቆት እኮ ነው እንደዚህ የሚያረጋው። ናፍቆት ያረጋት። አትቀመጥም ማለት ሰው ያማለም ትረብሻለሽ እኮ እዚህ አብራችሁ ነው። እዚህ አልሆንም። እዛ ነው ብቻዬን አልቀመጥም። ያልገባኝ ነገር ማለት ነው። ቆይ ያልገባኝ ነገር እዚህ ቤት ልትመተሽ ለመኖር ነው የመጣሽው ወይስ ምን? ምን አለኝና ነው እዚህ የምኖረው? እሷ ህፃን ናት እንዴ? የት መኖር እንዳለባት የት መኖር እንዳለባት አታውቂም? እኔ ጠላሽኝ እዚህ ከነሱ ጋር ትሆኛለሽ። እኔ ልጅ ሰሙ ያጣለች ስላልደመቻት ነው። ሰሙ ራሱን ይችላል፣ ሚስት አለው። ስለዚህ አብሮ ይኑር። እኔና አንቺ ግን እንሂድ። እማዬ መጥቷላ። እማዬ አንቺ ያለሽበት ቦታ በቃ ሰላም የለም ማለት ነው። አንቺ ያለሽበት ነገር ሁሉ መበጥበጥ አለበት ማለት ነው። እኔ እኮ ለመበጥበጥ አይደለም የመጣሁት፣ እናቴን ልወስዳት ነው የመጣሁት። ለምንድን ነው? የት ነው የምትወስጂው? ከቤቷ ነው ቤቷ ነው። ወደ ቤታችን ነው እንዴ? እሷ ጎረበጠኛለች እኮ ባይጎረብጣት ሰምኝ። አንቺ እዚህ ቤት ደግሞ አልነበረኝም ማለት ነው። ያን ቤታችን ነው፣ ይሄን ቤታችን ነው። ይልሽ ሰሞኑንማ የእነሱ ቤት ነው ማለት የእነሱ ቤትም ቢሆን የኛም ቤት ነው። የኛ አይደለም የእነሱ ነው። የልጄ ቤት ነው፣ የልጆቼ ቤት ነው። ሰሞኑን በፊት ነው ከቤተሰብ አትለይ በፊት ነው። ስለዚህ አሁን እንሂድ። ሰሙ ተረጋጊ። እንደጻለም ምን ማለት ነው ተረጋጊ? ማይ እኮ ሰሞኑን ማክስ አድርጋ እየነበረች እኮ እንዳለሻሽ እንደዚህ አድርጋችሁ የነበረው ሽታው ግቢው አላለቀም አይደል? እኛ እኮ እያወራን ነው። ትቀመጣለች በቃ ለምን ሰቶን ልጅ እዚህ ክፍል አለ፣ ሰራተኛ አለ፣ ፀሐይ አለች፣ ትንከባከባታለች። ስለሌለ ነው ስራ ደከመኝ አለችሽ አላልኳትም። በቃ እኔ እሰራለሁ፣ ስራውን ምን እሰራለሁ። በቃ እኛ ቤቱን ሰራተኛ ካስፈለገ እንቀጥራለን። ይቀጥራሉ። አንቺም እኮ ከዚህ በኋላ ትምህርት ስለምትጀምሪ ሰራተኛ ይቀጥራል እናንተ ጋር። እኔም ለመታረስ ስለምመጣ ፀሐይም ትመጣለች እኛ ጋር ነው። አይ እዚህ ትታረስ ምን አገባሽ አሁን? እሱ እሺ እሱ አያገባኝም፣ ግን እንዴ በቃ ማይ አንቺ ጤና የለሽም እንዴ? ምን ችግር ጤና የለሽም ማለት ምን ማለት ነው እንዴ? ለምንድን ነው እዛ ትታረሳለች ስትል የደነገጥሽ? ምን አባሽ አስበሽ ነው? ቤታችን ታድሷል። ሲጀምር ይኸውልሽ እዚህ ቤት ውስጥ ማለት ነው ብቸኛዋ ባዶ ቤት ውስጥ ማለት ነው ልጄን እንድትወልድ አልፈልግም። ኪያ አንድ ነገር ሰማሽኝ አይደል? በቃ እየተመላለስን እና እንትን እንላታለን። ለምን አባሽ ነው የምትመላለሰው? እናቴ ስለምን ትንከራተታለች እንዴ? እዛ ሳሎኑ ቤቱ በጠቅላላ እንዳለ ባዶ ክላስ አይደል እንዴ ያለው? አንቺ ኪያ ስለመጣች ነው የሚጠብሽ እንጂ ሽታ አይስማማትም። ለዛ ነው በዛ ላይ ነገር አዙረሽ ነው ያለችውን ሰማሽማ?
አሁን አንቺ ማክስ አድርገሽ የነበረው ቤቱ ስለታደሰ ሽታው ምናምን ነገር አስቸግሮ ስለነበረ ስላልኩ ነው። ሽታው ስለበጠበጣት ነው። አሁንም እኮ ለዛ በጥብጣታል አይኖራስ ደፍታላ ታዩ ለዛ ነው 3 ቀን ነው አይደል? ሰሙዬ 3 ቀን ልጅ አንድ ላይ ቆዩና ቤቱ አልቆ ግቢው ካለቀ በኋላ ሴራሚክ ይነጠፋል አይደል እንዴ? ሴራሚክ ከተነጠፈ በኋላ ቤቱን እዛን መረቀዋለን ፋናረቀዋለን አናረግበታለን። እኛ ተስማምቶናል። ስለዚህ እንሄዳለን። አንቺ ጤና የለሽም እንዴ? እኔ ጤነኛ ነኝ። ምን ቆይታ ታሰጥላዝ ተቀመጠበት በቃ አንተ ከሚስት ጋር ቁጭ በል። እኔ ግን እናቴን ይዣት እሄዳለሁ። እሱ እናቴ እኮ ምን አባሽ ነው ነው እኮ በቃ አንዴ ራስን ስለወጣ የለ ከሚስት ጋር ቁጭ በል እንዴ? በቃ እኔ ራሴን ለምን እዛው ተኛለሽ? ለዚሁኛ አብረሽ ነኝ አልፈልግም። ደግሞ ማይ ብቻዋን ነው እየተኛች ያለች። እናንተ ቤት እኔ ለደቂቃ እንኳን መቀመጥ አልፈልግም። እና ካልፈለግሽ ነው መጣሽ። ለምን ለወስዳት ለምን ለምንድን ነው የምትወጫት? ማይዝ ልትሆን ነው ታቂነቱ እንዴ? እኔ ዛለም ደግሞ እቤታችንን እኮ ተሰጥተሻል። ከኛ ጋር አልሽ እኮ አይደል? እዚህ ምን አንድ ሰው አይደለም ከሱ ጋር እዚህ ትሰሪያለሽ እንዴ? አይ በቃ 2 ቀን ሙሉ እኮ ቆየሽ። አይ በቃ አንቺ ራሴን ችዬ ስለ ከቤት ወጣው ማለት ምናምን ነገር እናትነቷን ሰርጂ ነው እንዴ የሚመስልሽ? እኔ ሰርዝ አላልኩም። ከናፈቀችው መታችሁ እዛ አድራችሁ ተመሳሳችሁ መምጣት ትችላላችሁ። እዚህ ተስማማት። እዚህ ከኪዬ ጋር ደህና ናት እኮ አይደለችም። እዚህ እናንተ ጋር መታምታል ከልጄ እናት ጋር እሷ ደህና ናት፣ በጣም ሰላም ናት። እኛ ጋር ትምጣና አብራ ተቀመጥ ከፈለገች። አንቺ ይሄንን ነገር ለመረዳት ግዴታ ማግባትና እርጉዝ መሆን ምናምን ነገር ይጠበቅብሻል እንዴ? በቃ ተረዳኋችሁ። አረማ የሆነ ነገር ቢያት ምን ትላለኝ? አንተ ወጣ በል ልጠፈጥፋት ነው ልጠፈጥፍሻለሁ። አረፍ ቆይ እስቲ እንዴ ጤና የላትም እንዴ? አንቺ ጀምራ ተረጋጊ። ገና መምጣትሽ ነው እኮ በቃ ምን አይነት ጨዋታ ላይ ምን አይነት ደስታ ላይ እንደነበር ማለሽ አሁን መጥተሽ ተመሳሳይ ነው። አልፈልግም ደስታሽን ይዘጋጋል። ምን ሆነሽ ነው አንቺ እንዴ? ምን አገባኝ እኔ ስለነሱ ደስታ። አረማ የሆነ ነገር ቢያት እሺ ልጅ ግን እኔ በፊት ለፊት እሺ አጋጫታለሁ እዚህ ከመሬት ጋር ነው መደበላለቃት። አሃ ቤት ስለመጣው ኦኬ በቀደም እንትን ያልኩሽ ምናምን ነገር አልበቃሽም? ሰሙ ለምንድን ነው የምትናገረው ነገር እኮ እንደ ወርዝ እኮ ነው የምታወራው ነገር ማፈይ ምን ኪያ ለምን አርፋለሁ ኪያ አንቺ ለሷ እንደዚህ እንትን እያልሽ እሷ ግን የምትናገረው ነገር ተመልከቺ። አንቺ አሁን ሰብር አርቂ። እኔ ምን አረኩኝ? ቆይ ሁሌ እኔ ነኝ እሷ አሁን ታላቅሽ ነው። ሁለተኛ ምንድነው ብለሽ መጀመሪያ ነገሮችን እንትን በይ። ለምን መጣች እንዴት መጣች ብለሽ እኮ ነገሮችን አላጣጣምሽም። ዝም ብለሽ ተነስተሽ እኮ እኔ እኮ ስለሷ መምጣት አለመምጣት አይመለከተኝም። አልተመቻትም። ሽታው ስላልተስማማት ጥላ መጣች። ሴራሚክ አልተነጠፈም። አይተሻል ቤታችን። ለዛ በቃ ስላልተስማማት ጥላ መጣች። የተሻለ ቤት አገኘች። ቤታቸው ስለታደሰ መጣች። ስለዚህ እኛ ወደ ቤታችን እንሂድ። ለምን እስኪ አልቀርጽኛ ጋር ቆይም ሰው አንቆይም። እዛው ያልቅልናል። እኛ ተስማምቶናል። የሚያፈናንም ነገር የለም። በቃ ስለዚህ ስላፈናት አይደለም ኪያን እውነቱን ልንገርሽ ቤቱ ስላፈናት ምናምን አይደለም ለአንቺ እኮ እኛ ማለት ነው ለአንቺ ክብር ብለን ነው እኮ እያሸንሻለሁ ነው ስላፈናት ምናምን እያለ ኪያ ልጠይቅ ነው የመጣችሁ በዚህ 2 ቀን ኪያ ምን እንዴት እንደተቀየረች አይሻት አይደል ምን ገባባት ነው ትሪት የሚያደርጋት ነው እና ምን አገባን ሰራተኛ ቅጠር እንዴት ምን አገባኝ ማለት አንቺ ምን አባሽ ነው የምታየው እንዴት ሰራተኛ እኮ ነው የምታየው ምን አገባት ማለት ምን አገባኝ እንዴ ስትወጣ ምን አገባኝ አልጣ አንቺ ጤና የለሽ ምን ነው ምን አገባኝ እንዴ እና ምን አገባት ትላለች እንዴ ችግር ለሊስ እኔ ግን እቺ ልጅ ገላታለሁ እኔ እቺ ልጅ ገላታለሁ አንተ ተረጋጋ አንተም ትቸኩላለህ እሳቸው እኮ እኔ ምንድን ነው የምትናገረው ነገር ተናገር ያታ እኔ ማታከብኝ እንዴ ባላ እሺ ማን ምን ላድርግ ነው እሷ በመጣች ቁጥር በቃ ባላ የሆነ ነገር ጂኒ ሰፍሮባታል እኔ ምን አውቃለሁ እንዴ እኔ እኮ ግራ አይገባኝማ ባላ ደህና ጨዋታውን በጠበጣችሁት። አሁን ደህና ነበር መስካው ነገር ላይ ነበር። እንደመጣች እኮ የምትናገረው ነገር እያይሽ አይደል እንዴ? በጣም የሚያስጠላ እኮ ነው። ከአንድ እኮ የሆነ ጤነኛ አስተሳሰብ ካለው ሰው እኮ የሚጠበቅ ነገር እኮ አይደለም እየተናገረች ያለችው። በቃ አሁንም ማለት ነው ሌላ ነገር ነው የሚፈጠረው። ይጂ ወደዛ በያት ንገራት፣ ወደ ቤት ሂድ። አሁን አብረን እንሄዳለን ካለዛ እኔ ሂጅ ካልክ እኔ አብረን እሄዳለሁ። በቃ እንዛ ዝም በላት በቃ ተለፍልፍ ነገር አይሰለቻትም። እኔን እኮ ችግር የለም ነው ኪያ ጩኸት አይገባትም። በዚህ ሰዓት ጭቅጭቅ ምናምን 2 ቀን ውስጥ አንቺ ስለመጣች ያላት ለውጥ አላይሻትም? ኪያ ጭንቅላቷ እንደዛ ደርቆ ምናምን ነገር ነው ኪያ ያልወድም ግን መተሽ ስትቀበያት ምናምን ውስጤ እንዴት ደስ እንዳለ እንዴት እንደረካው በቃ ነው ይባላ መጣችሁ። እሺ ዝም በይ። አሁን ለምን ይዘሻት ትመጫለሽ? ኪያ ለምን ይዘሻት ትመጫለሽ? ግን በዚህ ጋር ቁጭ ባይሆን ነገር አታንጭ ጸርቶ ጃርሽ እማ ግን እኔ ከመጣሁ በኋላ እቺ ልጅ አብዳ ነበር እንዴ? በሽተኛ ናት እንዴ እቺ ልጅ? ዝም በይ። ምንም ነገር እንዳትናገር። እንደና ነገር ነው እየተጠበጥሽብን ነው። ጥሩ እየተጫወትን ከኪዩ ጋር ከሱ ጋር ደህና ነበር። ሰላም አንቺ ስትመጪ በቃ አሁንም እሷ እኮ ትቀመጣለች እዚህ ቤት ፏ ታረጋለች። በቃ እቀመጣለሁ ግን እንደ ልቤ ሆኜ ነው የምቀመጠው። ምንድነው እንደ ልቤ ማለት? እንዴ
ቤታችን እንደምሆነው ነው። ቤትሽ እንዴት ነው የምትሆኚው? እንደሆነሽ ትሆን ችግር የለም። አረማ ነች ሴትዮ በቃ ነች። ጭንቅላቴ ሆን ብላ የሆነ ነገር የተንኮል ጭንቅላቷን ስለማቅ ነው። ተነሽ፣ እዚህ ጋር ኪያ ነው የምትቀምጥ ነበር። ተነሽ፣ ነግሬሻለሁ፣ እጠፈጥፍሻለሁ። ነይ ቁጭ በይ። ሆን ብላ እሷ አንቺን እንትን ለማለት ነው እዚህ ጋር አድርግቻለሁ። አንቺ ጤና የለሽም እንደ የምታደርጊውን ነገር። ለዚህ እኮ ነው ሕፃን ናት የምለው ኪያ። እናቴ ላይ የምትኛት አልችልም። ይሄንንም ልትከለክልኝ ነው? እና እናት ስለምተኛው እንደዚህ ነው? አዎ እናቴ ናት እኮ። አንቺ ቆይ ምንድን ነሽ? ቆይ እርጉዝ ነሽ? አሮጊት ነሽ? እሺ በሽተኛ ነሽ? ከነዚህ መካከል ከሶስቱ አንዱ ካልሆንሽ ማለት ነው። አሁን ግን እዚህ ጋር እርጉዝ አለች። እሺ አሟታል። አንተ ነህ እኮ ባሏ። አንተ ምጻነትን አልቻልኩም። ኪያ የምትናገረው ነገር ለነገ የሚባል አይደለም እኮ ቺንች። ምን አባሽ ነው የምቀነው? እኔ 2 ቀን ሙሉ እኮ እንዴት ሰላም እንዳገኘች ነካ እንደዚህ እያደነዘሻት ነው ነካ የምትይው። እሺ እንደዚህ እናደርጋለን። ይኸውልሽ አሁን እቤት ባዶ ነው ታውቂያለሽ አይደል? ስሚኝ አዳምጪኝ። እቤት ስማ ባዶ ነው ሁሉም ነገር ምናምን ነገር እንደዚህ ትተሽ ምናምን ነገር ልትመጣ አትችልም እኮ። ስለዚህ ትሄዳ ማን ነው የምትሄደው? አንቺ በሽተኛ ነሽ እንደ እያነገርኩሽ ያለውን ነገር አታዳምጪም እንዴ? ልጅቷ ያለችበት በእንደዚህ አይነት ሁኔታ አይደለም። የ2 ቀን ለውጧን እኔ አውቀዋለሁ አልኩሽ እኮ። ስለዚህ ትሄጃታለሽ። አንቺ ቤት ጠብቂያለሽ። እሷን ሰርታ ትበላለች፣ አንተም ሰርታ ታበላታለህ። ማን ነው ሰርታ የምትበለው? ኪያ እንደዚህ ነው እኮ። አንተ ሰርታ አብላታ እኮ። በቃ እሷ ትስራ። እማዬም ተረፍ ብለን ነው እኮ። እማዬ እዛ ነው የምታጥፋው አይደለም ወይ? በቃ ለትንሽ ሴራሚኩ እስኪያልቅ ምን እስኪነጠፍ ድረስ እዚህ አብራችሁ ትሆናላችሁ። ይኸው ከእናትሽ ጋር ትተኛለሽ። ሲጀምር እዚህ አትሆንም እሷ ሰሚራ፣ እዚህ አትሆኝም፣ እዚህ አትሆኝም። ዝም በይ ምን ትሆን እሆናለሁ። ካልሆነ እማዬን ይዣት እሄዳለሁ። አይካልከኝ። እሺ ምን አስበሽ ነው የመጣሽው? እሺ የሆነ ተንኮል የሆነ ሴራ ሳታስቢ እዚህ ቤት አትመጭም። መምጣት አልችልም። እማዬን አፍቃሽ መጥቻለሽ መጣል። ኧረ ኪያ አንቺ የዚህች ልጅን ተንኮል እኔ ነው የማውቀው። የዚህች ልጅን ሴራ እማዬ አንቺን ጠንቀሽ ነው የምታውቂው እኮ። የሆነ ነገር አስብሻትን ነገር ተናገር። አላሰብኩም። አንተ ጋር ለመምጣት ማስፈቀድ አለብህ። ፍራፍሬ ያለ ልቆራርጥ። የአንቺ ቤት ስለሆነ ነው ቀደም እንደመጣሽ ምናምን ነገር ያንን ነገር ስትናገር የነበረው። ተናድጄ ስለነበረ ቀን ስለነበረ እንጂ ለጥፋት